እግዚአብሔርም ከእንቅልፍ እንደሚነቃ ተነሳ፣ የወይን ስካር እንደተወው እንደ ኃያልም ሰው ጠላቶቹንም በኋላቸው መታ፣ የዘላለምን ሐሳር ሰጣቸው። የዮሴፍንም ድንኳን ተዋት፣ የኤፍሬምንም ወገን አልመረጠውም፣ የይሁዳን ወገን ግን መረጠ። የወደደውን የጽዮንን ተራራ መቅደሱን እንደ አርያም ሠራ፣ ለዘላለም በመንግሥቱ መሠረታት። ዳዊትን ባሪያውን መረጠው፣ ከበጎችም መንጋ ውስጥ ወሰደው፣ ከሚያጠቡ በጎችም በኋላ ባሪያውን ያዕቆብን ርስቱንም እስራኤልን ይጠብቅ ዘንድ ወሰደው። በልበ ጠበቃቸው፣ በእጁም ብልሃት መራቸው። ምስጋና ለእግዚአብሔር። የዳዊት መዝሙር 77 አቤቱ አሕዛብ ወደ ርስትህ ገቡ፣ የቅድስናህን መቅደስ አረከሱ። ኢየሩሳሌምንም ሪያል ማለት ነው የተሰበሰበ። ይሄ የማስታወቂያ ከማስታወቂያ የመጣ ነው ማለት ነው። እና ወይም ደግሞ ከዚህ ከታች ሶስት አሉ አይደል? ከነሱ ከሁለቱ የመጣ ስጦታ ማለት ነው። አንዳንድ ጊዜ ጥያቄ ምልክት ሲያስቀምጥብን ጥያቄ ምልክት ድንገት ስጦታ ሲሰጥ ማለት ነው። እንትኑ ጥያቄ ምልክት ያስቀምጥበታል። እሱን ነክተነው ሄዶ እዛ ከብሩ ጋር ነው የሚቀላቀለው። ላይ ወጥቶ ነው የሚቀላቀለው ማለት ነው። ኮይኑ በቀኝ በኩል ነው። የማስታወቂያ ወር ደግሞ ከላይ ነው የሚቀመጠው እና አሁን እንጭቆታለን ማለት ነው። እዚህ ጋር ይሄ እለታ ያለው ከታች ያለው የመጀመሪያ ከሱ ጋር የጥያቄ ምልክት ሲቀመጥ ስትነኩት አሁን ስለሌለኝ ነው እንደዚህ ቢጫ አይነት ነገር ያደርጋል። እሱ ስትነኩት ብሩ ሄዶ እዚህ ላይ ነው የሚቀመጠው። እዚህ ጋር ደግሞ ሁለተኛው ላይ የሚቀመጠው ኮይን ነው። ኮይን እንትን ይሄ ጥያቄ ምልክት ሲሰጣችሁ እሱ ስትነኩት ሄዶ እዚህ ከሳንቲሙ ጋር ነው የሚቀላቀለው ማለት ነው። አሁን እንጭቃለን። እኔ ግን በማጋጨት ነው ዮሴፍን እንደ መንጋ አጋጫቸው ያለው ብዙ ጊዜ ማለት ነው። ዝላለሁ አንዳንዴ በኤፍሬምና በብንያም በምናሴም ኃይልህን አንሳ፣ እኛንም ለማዳን አቤቱ መልሰን፣ ፊትህንም አብራ፣ እኛም እንድናለን። የሰራዊት አምላክ ስጦታ ስለ 75 ሳንቲም እንትን ለጎረቤቶቻችን ክርክር ይሄ ከኋላ ያለው ጥቁሩ እንዳትነኩ። እሱን ከነካችሁ እዚህ ጋር የሚሰጣችሁ አሁን ማስታወቂያውን አይታችሁ 75 ሳንቲም ነው። እዚህ የኋላኛውም ደግሞ ከነካችሁት 1 ብር ከ13 ይቀንስባቸዋል። ይሄ የኋላው ማለት ነው። ይሄኛው ግን ይሄ ይጨምራል። ቢጫ ሳራ ይሄ እንትኑን ነው የምትነኩት በቀኝ በኩል ያለው ማለት ነው። ከግራ በኩል ያለው ጥቁር እንደሆነ ቀዩን ብር ነው። 1 ብር 13 ሳንቲም ነው መሰለኝ። እሱን እንዳትነኩት ይቀንሳል። እሱ ለጋዙ ይቀንስባቸዋል። በቀኝ በኩል ያለው ስትነኩት ጋዝ በነፃ ማለት ነው። የኋላኛው በምንም ታምር እንዳትነኩት፣ ይሄ ጥቁሩ ማለት ነው። ምክንያቱም የሰራችሁበት እንዳይቀንስ የተጠራቀመው ላይ ነው የሚያነሳው ማለት ነው። እና አሁን ይሄ እንትኑን ነው አረንጓዴውን ነው የምነካው። አማርኛ እያከራከረ ነው መሰለኝ። ምስጋና ለእግዚአብሔር ይሁን እና ማስታወቂያ ይሰጣል። የዳዊት መዝሙር 80 በረድኤታችን በእግዚአብሔር ደስ ይበላችሁ፣ የያዕቆብ አምላክ እልል በሉ። ማስታወቂያውን አይተን ስንመለስ ድምፅ ካልፈልጋችሁ ማጥፋት ይቻላል። መለከትን ንፉ፣ ለእስራኤል ሥርዓቱ ያዕቆብ በግብፅ ቦታ ጊዜ ለዮሴፍ እስካቆመው
ያላወቅኩትን ቋንቋ ሰማሁ። ጫንቃውን ከሸክም እጆቹንም ከመጫት ከመገዛት አራቁ። በመከራ ጊዜ ጠራኸኝ አዳንሁም። በተሰወረ አውሎም መለስሁልህ። በክርክር ውሃ ዘንድም ፈተንሁ። ሕዝቤ ሆይ ስማኝ እነግርሃለሁ። እስራኤል ሆይ መሰክርልሃለሁ። አንተስ ብትሰማኝ ሌላ አምላክ አይሆንልህም፣ ለሌላ አምላክ አትሰግድም። ከግብፅ ምድር ያወጣሁ እኔ እግዚአብሔር አምላክህ ነኝና አፍህን አስፋ እሞላዋለሁ። ሕዝቤ ግን ቃሌን አልሰሙም፣ እስራኤል አላዳመጠኝም። እንደ ልባቸው ሥራ ተውኋቸው፣ በልባቸው ሐሳብ ሄዱ። ሕዝቤ ሰምቶኝ ቢሆን ኤክስ ምልክት አመጣ። እሱ ስነካ ወደ ቦታችን ይመልሰናል ማለት ነው። ባዋረዷቸው ነበር፣ ያው ተሰጠኝ በሚያስጨንቋቸውም 75 ሳንቲም በጠራሁ ተሰጠኝ። ነበር። የእግዚአብሔር ጠላቶችም በተገዙለት ነበር። ዘመናቸውም ለዘላለም በሆነ በፊት ነበር። ይሄ በፊት ከስንዴም ስናየው ስብ ስንት ነበር? ባበላቸው ነበር። ከዓለቱም 84 ስንት ባጠገባቸው ነበር? ነበረ። እንደዛ ምስጋና መሰለኝ ነበር። ለእግዚአብሔር ይሁን። ያው 85 ብር ሆነ ማለት ነው። 185 ሪያል የዳዊት እና መዝሙር የላኛው ቀስት ነክታችሁ ነው የምትወጡት። ምንም አትነኩም። እግዚአብሔር በግራ በኩል ከላይ ያለ ቀስት ስትነኩት ወደ ቦታችሁ ይመልሳችኋል። እስከ መቼ ሐሰትን ትፈርዳላችሁ? አሁንም እስከ እንጫወታለን መቼስ ማለት ነው። ለኃጢአተኞች ፊት ታደላላችሁ? ወይ መሰብሰብ ይሄ ለድሆችና ለድሀ አደጎች እየሰበሰበ ነው የሚሄደው። አዎ ልጋጩ ነው። ለምስኪኑ ጽድቅ አድርጉ። ብቸኛውንና ችግረኛውን አድኑ። ከኃጢአተኞችም እጅ አስጥሏቸው። አያውቁም አያስተውሉም። በጨለማ ውስጥ ይመላለሳሉ። የምድር መሠረቶች ሁሉ ተናወጡ። ጭራሽ ከፖሊስ እኔ ግን አማልክት ናችሁ፣ ሁላችሁም የልዑል ልጆች ናችሁ። ነገር ግን እንደ ሰው ትሞታላችሁ ካላቸው ጭራሽ ከፍርድ አይነት ካጋጨኝ ነው። አቤቱ ተነስ፣ በምድር ላይ ፍረድ። አንተ አሕዛብን ሁሉ ትወርሳለህና። ምስጋና ለእግዚአብሔር ይሁን። የዳዊት መዝሙር ብር ቢቀር 82 ይሻላል ከፖሊስ አቤቱ ከምባል። እንዳንተ ማን ነው? አቤቱ ብዙ ዝም ጊዜ አትበል፣ ቸልም ጊዜ አትበል። ነበረ። እነሆ ጠላቶች ጮኋልና የሚጠሉም ራሳቸውን አንስተዋልና። ሕዝብህን በምክር ሸነገሏቸው፣ በቅዱሳንህም ላይ ተማከሩ። ኑ ከሕዝብ እናጥፋቸው፣ ደግሞም የእስራኤል ስም እና አይታሰባሉ። አጋጭሁ በአንተ ላይ ተማከሩ፣ በአንተ ላይ አጋጭሁ አጋጭሁ። የኤዶማውያን እነሱ ድንኳኖች፣ ተጫወቱ። እስማኤላውያን፣ መጠራቀሙ አይከፋም። የትም አይሄድም። ተጫውታችሁ ብቻ ይቀመጥ። ጌባል፣ ሲስተካከል ይወጣል። እሱ ፍልስጤማውያን እያስተካከሉ ነው የሚወጣበት። አሦርም ከእነርሱ ጋር ተባበረ። አጋጭሁ ለሎጥ ልጆችም ልብ ረዳት ተነስ ሆኗቸው። እንደ ምድያምና እንደ እየጠሩ ሲሳራ ስለሆነ ነው እኮ በቂሶንም ከልብ ዘንድ አይደለም ኢያቢስ የምንጫወተው። አድርግባቸው። በዓይንዶር ለዛ ነው ማገጠ እንደ ሄሬብና እንደ ዜብ እጠፋለሁ። ታላላቆቻቸውንም እንደ ዛብሄልና እንደ ስልማና አስተሳልጦ አድርጋቸው። የሚሰጠው ይቀጣኛል። የእግዚአብሔርን መሠዊያ እንወርሳለን የሚሉትን አምላኬ ሆይ እንደ ትቢያ በነፋስ ፊትም እንደ ገለባ አድርጋቸው። እሳት ዱርን እንደሚያቃጥል ነበልባልም ተራሮችን እንደሚያነድድ እንዲሁ አሳዳቸው። ፊታቸውን እፍረት ሙላው። አቤቱ ስምህን ይፈልጋሉ፣ ይፈሩ፣ ለዘላለሙም ይታወቁ። ይጎስቁሉ፣ ይጥፉ፣ ስምህም እግዚአብሔር እንደሆነ በምድር ሁሉ ላይም አንተ ብቻ ልዑል እንደሆነ ይወቁ። ምስጋና ለእግዚአብሔር ይሁን። የዳዊት መዝሙር 83 የሰራዊት አምላክ ሆይ ማደሪያዎች እንደ ምን ቢሞቱ አንድ ብር ናቸው። አይሰጥም። ነፍሴ የእግዚአብሔርን አደባባዮች ትወዳለች ትናፍቀዋለች። 38 ነው መሰለኝ። ልቤም ሥጋዬም ጀግኖች ለሕያው አምላክ ደስ ተሰኘ። ወፍ ለእርሷ ቤትን አገኘች፣ ማስታወቂያቸው ዋኖስም ጫጩቶቿን አሁንም ወደ ቦታችን የምታኖርበት ቤት እንመልሳለን። ይሄን አገኘች። ሌላኛው በግራ በኩል የሰራዊት ያለው አምላክ ንጉሴም ኤክሱን ነክተን ማለት አምላኬም ነው። ሆይ እርሱ መሠዊያህ ነው። በቤቱ የማታውቀው ነው የሚኖሩ ይቅርታ፣ ሁሉ የተመሰገኑ የምታውቀው ናቸው። ይቅርታ። ብዙ ለዓለምና ይናቅፈዋል። ለዘላለም እኔ ያመሰግነዋል። ሼር አቤቱ የማደርግላቸው ልጆች ስለማያውቁ እርዳታው ከአንተ ዘንድ የሆነለት በዛ ነው እንደዛ በልቡም ምለው የላይኛውን ለምታውቁ መንገድ አይደለም። የሚያስብ ሰው ምስጉን ነው።
በለቅሶ ሸለቆ ውስጥ በወሰነው ስፍራ የሕግ መምህር በረከትን ይሰጣልና ከኃይል ወደ ኃይል ይሄዳሉ። የአማልክት አምላክ በጽዮን ይታያል። የሰራዊት አምላክ አቤቱ ጸሎቴን ስማ። የያዕቆብ አምላክ አድምጥ። አቤቱ መታመናችንን የቀባኸውን ፊት ተመልከት። አእላፍ ይልቅ በአደባባዮች አንዲት ቀን ትሻላለች። በኃጥአን ድንኳኖች ከመቀመጥ ይልቅ በእግዚአብሔር ቤት እጣን ዘንድ መረጥኩ። እግዚአብሔር አምላክ ምሕረትንና እውነትን ስለወደደ ሞገስንና ክብርን ይሰጣል። እግዚአብሔርን በቅንነት የሚሄዱትን ከመልካም ያሰባል። የሰራዊት አምላክ ሆይ በአንተ የታመነ ሰው ብቻ እንዳታጋጨኝ በውሎዬ ማለት ነው። ለእግዚአብሔር ይሁን። ትንሽ ደቂቃ ነው የምጫወት። የዳዊት መዝሙር በሶስት ቀን ትንሽ ደቂቃ አቤቱ ለምድር ወይኔ ያዕቆብንም አይ ከእናንተ እንኳን ብጋጠም ችግር የለውም፣ እንፋጠጣታለን። እኔ የምፈራው ሽርጣ ብቻ ነው። አስወገድህ፣ ከቁጣ መቅሰፍትም ተመለስህ። የመድኃኒታችን አምላክ ሆይ መልሰን፣ ቁጣህንም ከእኛ መለስ። በውኑ ለዘላለም ትቆጣናለህን? ቁጣህንስ ለልጅ ልጅ ታስረዝማለህን? አቤቱ ትመለሳለህ፣ ታድነንም አለህ። ሕዝብህም በአንተ ደስ ይላቸዋል። አቤቱ ምሕረትህን አሳየን። አቤቱ መድኃኒትህን እግዚአብሔር ስንት ጊዜ አጋጨ? 4 ጊዜ እሰማለሁ። ሰላምን ለሕዝቡና ለቅዱሳኑ፣ ልባቸውንም ወደ እርሱ ለሚመልሱ 5 ከሆነ ነገር ግን ቅጣት አለብን። ማዳኑ ለሚፈሩት ቅርብ ነው። ቅጣቱ ያስወጣኛል ማለት ነው። ሰላም ተስማሙ። 4 ሳንቲም ይመጣና ያስወጣኛል። ጽድቅም ከሰማይ ተመለከተች። እግዚአብሔርም በጎ ነገርን ይሰጣል። አንድ ብር ምድራችንም ፍሬዋን ትሰጣለች። 13 ጽድቅ በፊቱ ይሄዳል፣ ፍለጋውንም በመንገድ ውስጥ አሁን ቆይታ ታያላችሁ። 185 ሪያል ነበረ። ይሄ ሲመጣ የዳዊት መዝሙር መዝሙር 80 ማስታወቂያውን ካየው ማለት ነው። አቤቱ ጆሮህን ወደ እኔ አዘንብል፣ ሄዶ አድምጠኝም። ችግረኛና ምስኪን ነኝና ቅዱስ ነኝና ነፍሴን ምሕረትህም ለሚጠሩ ሁሉ ብዙ ነውና። አቤቱ ጸሎቴን አድምጥ፣ የልመናዬንም ድምፅ ስማ። ትመልስልኛለህና በመከራዬ ቀን ወደ አንተ እጠራለሁ። አቤቱ ከአማልክት የሚመስል የለም፣ እንደ ሥራህም ያለ የለም። ያደረግሃቸው አሕዛብ ሁሉ ይመጣሉ። አቤቱ በፊትህ ይሰግዳሉ፣ ስምህንም ያከብራሉ። አቤቱ ተመልሶ ተሰጠኝ ጊዜ ስጥልኝ። አንተም ብቻህን ታላቅ አምላክ ነህና። አቤቱ መንገድህን ምራኝ፣ በእውነትህም እሄዳለሁ። ስምህን ለመፍራት በፊት ነበረው 40 ምናምን ሰንት። አቤቱ አምላኬ ሆይ አሁን ስንት ሆነ? በልቤ ሁሉ አመሰግንሃለሁ፣ ለዘላለምም ስምህን አከብራለሁ። ምሕረትህ በእኔ ላይ ታላቅ ናትና 85 አልነበር? ነፍሴንም ከታችኛይቱ ሲኦል 86 አድነሃታልና። አቤቱ አመፀኞች በእኔ ላይ ተነስተዋል፣ የክፉዎች ማኅበር ነፍሴን ፈለጓት፣ በፊታቸውም አላደረጉህም። አቤቱ አንተ ግን መሐሪና ርኅሩህ አምላክ ነህ። መዓትህ የራቀ ምሕረትህም እውነትህም የበዛ። ወደ እኔ ተመልከት ማረኝም፣ ለባሪያ ኃይልህን ስጥ፣ የሴት ባሪያህንም ልጅ አድን። ምልክትንም ለመልካም ከኔ ጋር አድርግ። ትንሽ ነው የቀረው። በአሁን ማስታወቂያ ይሞላል ማለት ነው። አቤቱ አንተ 87 እንዲሆን አጽንተኸኛልምና ምስጋና ለእግዚአብሔር ይሁን። የዳዊት መዝሙር መዝሙር 86 መሠረቶቹ በተቀደሱ ተራሮች ናቸው። ከያዕቆብ ድንኳኖች ይልቅ እግዚአብሔር የጽዮንን ደጆች ይወዳቸዋል። የእግዚአብሔር ከተማ አንቺ የተከበረ ነገር ይባላል። የሚያውቁኝን ረሃብንና አሳያቸዋለሁ። እነሆ ፍልስጤማውያን ጢሮስም የኢትዮጵያም ሕዝብ እነዚህ በዚያ ተወለዱ።
ሊባውን ሰውነታችን ጽዮን ይላል። 889 በውስጧም ገብቻለሁ። ሰው ይህ ተወለደ፣ ሲጨርስ እርሱ ራሱም ልዑል መሰረታት። እግዚአብሔር ለሕዝቡ 890 በውስጧም ለተወለዱት አለቆች በመጽሐፍ ይናገራቸዋል። በአንቺ የሚኖሩ ሁሉ ደስ እንደሚላቸው ይነግራቸዋል። ይሆናል ይመስለኛል። ምስጋና አንድ ለእግዚአብሔር ልጅ ይሁን። ጨዋታና ሊያ የዳዊት መዝሙር መዝሙር 87 አቤቱ የመድኃኒቴ አምላክ በቀንና በሌሊት በፊትህ ጮኽሁ። ቢቀር ጸሎቴ ወደ ፊትህ ትግባ፣ ጆሮንም ወደ ጩኸቴ ያዘንብል። ነፍሴ መከራን ጠግባለችና ሕይወቴም ወደ ሲኦል ቀርባለችና ወደ ጉድጓድ ከሚወርዱ ጋር ተቆጠርሁ። ረዳትም እንደሌለው ሰው ሆንሁ። ለዘላለም እንደማታስባቸው እንደተገደሉና በመቃብር ውስጥም እንደተጣሉ በሙታን ውስጥ እንዳሉ የተጣሉ ሆኑ። እነርሱም ከእጅ ተለዩ። በታችኛው ጉድጓድ አስቀመጥኸኝ። በእኔ ላይ ቁጣህ ጸና፣ መቅሠፍትህን ሁሉ በእኔ ላይ አመጣ። የሚያውቁኝን ከእኔ አራቅህ፣ በእነርሱ ዘንድ ርኩስ አደረግህ። ያዙኝ፣ መውጫም የለኝም። ዓይኖቼም በመከራ ፈዘዙ። አቤቱ ሁል ጊዜ ወደ አንተ ጮኽሁ። እጆቼን የሞቱትስ ተነስተው ያመሰግኑሃልን? በመቃብርስ ውስጥ ቸርነትህን እውነትህንስ በጥፋት ስፍራ ይናገራሉን? ተአምራትህ በጨለማ ጽድቅህም በመርሳት ምድር ትታወቃለችን? አቤቱ እኔ ግን ወደ አንተ ጮኽሁ፣ በጠዋት ጸሎቴ ወደ ፊትህ ትደርሳለች። አቤቱ ነፍሴን ለምን ትጥላለህ? ፊትህንስ ከእኔ ለምን ትሰውራለህ? ከፍ ከፍ ካልሁ በኋላ ግን ብዙ አጋጥቻለሁ እንጂ መቅሠፍትህ በላይ ያለፈ፣ ግርማህም አስደነገጠኝ። 38 ሳንቲም ሁልጊዜ ሲቀላቀል እናየዋለን ማለት ነው። ሄደን በአንድነትም ያዙኝ፣ ወዳጄንና ባልንጀራዬን ዘመዶቼንም ከመከራ የተነሳ ያው 37 ምስጋና ከ31 ለእግዚአብሔር ይሁን። ሆነ ማለት ነው። 36 አልነበረም በቀደም። የዳዊት መዝሙር መዝሙር 88 አቤቱ ምሕረትህን ለዘላለም ደግሞ እዘምራለሁ፣ 890 እውነትህንም ገባ በአፌ ማለት ለልጅ ነው። ልጅ ያው እናገራለሁ። እያጋጨውም ቢሆን እንዲህ ብለሃልና ብቻ ቅጣት አለ ምሕረት ለዘላለም ይመሰረታል፣ እውነትህም በሰማይ ተረጋግቼ ይጸናል። አይደለም እየሰራ ከመረጥሁት መቼ ጋራ ጠሩ መቼ ቃል ኪዳኔን አልጠሩም እያልኩ አደረግሁ። ለባሪያዬ ለዳዊት ነብያለሁ። ማልሁ። ዘርህን ለዘላለም አንድ ጊዜ ብቻ አዘጋጃለሁ፣ ተጠርቼ ነው ዙፋንንም ለልጅ ልጅ ደግሞ መሰረታለሁ። ትሄዳለህ። አቤቱ ሰማያት ምግብ ታምራትህን እየበሉ ነው እውነትህንም ደግሞ በቅዱሳን ማህበር እና ያመሰግናሉ። በርት ተጫወት እግዚአብሔርን አጠረቃቅሞ በሰማይ መውጣቱ የሚተካከለው አይቀርም ማን እሱም ነው? ቢሆን ከአማልክትስ ልጆች እግዚአብሔርን ማን ይመስለዋል? እንትኑን ኬት እናገኛለን? ይሄ ማለት ክቡር ይሄ ነው፣ በዙሪያው ባሉት ሁሉ ላይ እንዴት እናገኘው የምትሉ ልጆች ካላችሁ ማለት ነው ቴሌግራም ሼር አደርግላችኋለሁ። ወደ ቴሌግራም መምጣት ትችላላችሁ። ጻፉልኝ፣ በእንትን የባህርን ኃይል አንተ ትገዛለህ፣ በኮመንት ላይ ጻፉልኝ። የሞገዱንም መናወጥ አንተ ወደ ቴሌግራም የምትመጡ አንተ ረሃብን እንደተገደለ አዋረድኸው። እናደርጋለን ማለት ነው። ጠላቶች ሼር የሚያደርግላችሁ ሰው ከሌለ ሰማያት ያንተ ናቸው፣ ምድርም ቁጥር ተሰጣተን ሼር አደርግላችኋለሁ በቴሌግራም ነው። መሰረትህ። ሌላም አለ እንትኑ ፊልም በማየት ብቻ የሚሰጥ አለ። ይህም በስምህ እሱን ደስ ይላቸዋል። እኔ እንትን አላልኩት ትንሽ ሰውዬ እጅ በረታች ቀኝ ከፍ ከፍ አለች። የተመቸኝ ይሄ ብቻ ነው። የዙፋን መሰረት ጽድቅና ፍርድ ነው። ምሕረትና እውነት በፊት ይሄዳሉ። እልልታ የሚያውቅ ሕዝብ ምስጉን ነው። አቤቱ በፊት ብርሃን ይሄዳሉ። በስምህ ቀኑን ሁሉ ደስ ይላቸዋል። በጽድቅህም ከፍ ከፍ ይላሉ። የኃይላቸው ትምክህት አንተ ነህና በሞገስህም ቀንዳችን የመኪናው ከፍ ጌጥ ከፍ ይላልና። ከኢትዮጵያም ብትጫወቱ ይወጣል። ረድኤታችን ከእግዚአብሔር ኢትዮጵያም ያላችሁ ንጉሳችንም ዋናው ከእስራኤል አጠራቀም ቅዱስ ብቻ ነው። ነውና። አጠራቅሙ እናንተ ሰርታችሁ ለልጆች ለማውጣት በራእይ እንትን ተናገረ አትበሉ፣ እንዲህም አለ፣ ረድኤቴን በኃይል አትቸኩሉ ማለት ነው። ከሕዝቤ የተመረጠውን ከፍ ከፍ አደረግሁ። ባሪያዬን ለብዙ ዳዊትን ሰው ሼር አድርጌያለሁ እኔ ከኢትዮጵያ እጄም ትረዳዋለች። እየተጫወቱ ነው፣ ግን መውጣቱ ጠላት በእርሱ ላይ እግዚአብሔር ያውቃል። ይወጣል። ያመፃ ልጅም መከራ የጨምርበት ፔፓል የሚባል ነገር አለ። ፔፓሉን አውርዳችሁ የሚጠሉትንም እኔ አዋርዳቸዋለሁ። ፔፓሉን አውርጄዋለሁ። እንትን ስለሌለኝ ነው፣ በስሜም ኢቃማ ስለሌለኝ ማለት ነው። ኢቃማ እጁን ቢኖር በባህር ኖሮ ላይ ቀኙንም በወንዞች ላይ አኖራለሁ። ፔፓሉን ከፍተዋለሁ። አባቴ
መድኃኒቴም አሁን እኔ መጠጊያ የኔ ይላል። በኢትዮጵያ ነው እኔም ማስወጣት ደግሞ የምፈልገው በጎኔ ማለት ነው። አደርገዋለሁ። ክብር ነገሥታት በኩል ከፍታ እንዲያወጡልኝ ለዘላለም እፈልጋለሁ። ምሕረቴ ለእሱ እጠብቃለሁ። እስኪ ኪዳኔም በእርሱ ዘንድ እስከሚስተካከል የታመነ ድረስ ነው። ያው ዘሩንም እቃዎች ለዓለምና ላጠራቅም ለዘላለም ብዬ ነው። ዙፋኑንም እንደ ያው አሁንም ሰማይ ማስታወቂያ ዘመን ተሰጠ። አደርጋለሁ። ልጆቹ ግን 75 ትእዛዜንም ባይጠብቁ 75 ሳንቲም ኃጢአታቸውን በበትር ማስታወቂያ በደላቸውንም በመቅሰፍት ጨርሰን ካየን እጎበኛታለሁ። ይሰጠናል። ምሕረቴን ካላየን ግን ግን ከእርሱ አይሰጥም። አላርቅም፣ በእውነቴም አልበድልም። በአዲስ ነው የሚያስጀምረው። ከከንፈሬም የወጣውን አልለውጥም። ዳዊትን እንዳልዋሸው አንድ ጊዜ ቀለል በቅዱስነቴ ይላል። ማልሁ። ዘሩ ለዘላለም ቶሎ ነው የሚያበቃው። ዙፋኑም በፊቴ እንደ ፀሐይ ይኖራል፣ ለዘላለም እንደ ጨረቃ ይጸናል። ምስክርነቱ በሰማይ የታመነ ነው። አንተ ግን ናቅኸው፣ ያው 75 ጣልኸው፣ ሳንቲም ተሰጠ። የቀባኸውንም ጣልኸው፣ እናየዋለን። የባሪያህንም ኪዳን አፈረስህ። ያው መቅደሱንም በምድር አረከስህ። 88 ቅጥሩን ገባ። ሁሉ ጣልህ፣ አምባዎችንም አጠፋ። መንገድ አላፊም 88 ሁሉ ከ6 ተናጠቀው፣ ሳንቲም ለጎረቤቶችም ስድብ ሆነ። ሳንቲም አይደለም። የጠላቶቹንም ቀኝ ከፍ ከፍ አደረገ፣ ጠላቶቹንም ሁሉ ሳንቲም ደስ እዚህ ጋር አሰኘ። አንድ የሰይፉን ዜሮ አይጽፍም ረድኤት ነበር መለሰ፣ አይደል? እኔ እኮ 7 በሰልፍም ውስጥ ነገረው። አልደገፍኸውም፣ እርግጥ ከንጽሕናውም አልተማርኩም። ሻርኸው። ዙፋኑንም በምድር ጣልህ፣ ሊቡ የዙፋኑንም ዘመን አሳነስህ። 92 ገብቷል። በእፍረትም ሸፈንኸው። አቤቱ 1000 እስከ ሲገባ መቼ ለዘላለም ፊትህን ለማውጣት ትመልሳለህ? እሞክራለሁ። እስከ ሊቡ መቼስ ከ1000 ቁጣ በላይ እንደ ሲሆንልኝ እሳት ማለት ነው። ሊቡ ችሎታዬ ምን እንደሆነ አስብ። እና በውኑ ልጆችን የሰው ልጅ ሁሉ አናግራቸውና በከንቱ እንዴት ፈጠርኸውን? እንደሚወጣ ሕያው ሆኖ የሚኖር ሞትንስ የሆነ የማያይ ሳጥንም አለ። ማን ነው? ሳጥኑን ነፍሱንስ ለመክፈት ከሲኦል እጅ እሞክራለሁ። የሚያድን 1000 ማን ነው? ከገባልኝ በኋላ ለዳዊት ሳጥኑ ጆሮን በኋላ ለማልህ። አቤቱ ወደ የቀድሞ ብሩ ምሕረትህ ወዴት ነው? አቤቱ የባሪያዎችህን ስድብ በብብቴ ብዙ አሕዛብ የተቀበልሁትን፣ አቤቱ ጠላቶች የሰደቡትን የቀባኸውን ዘመን የሰደቡትን አስብ። ኧረ እግዚአብሔር በአምላክ ለዘላለም ሾርጣ ይባረክ። እለፈኝ እለፈኝ። እኔ እናንተ ምስጋና ጤነኛ የዳዊት መዝሙር ያው መዝሙር ቅጣት 89 የመጣ አቤቱ አንተ ለትውልድ ሁሉ መጠጊያ ሆነህልን፣ ዓለምም ሳይሰሩ 10 ሳንቲም ነው። ከዘላለም እስከ ዘላለም ድረስ አንተ ነህ። ሳንቲም ሰውን ወደ ሐሳር አትመልስም። 10 የሰው ሳንቲም ልጆች ሆይ ይሰጣል። ተመለሱ ትላለህ። ሺህ ዓመት በፊትህ እንዳለፈች ድምጽ ከተሰማ አፍስ ይበቃኛል። በቃ 22 ደቂቃ በላይ እንኳን የተሰወረውን ኃጢአታችንን ብዙ ነው። በፊትህ ብርሃን በደላችንንም በፊትህ እሺ አስቀመጥህ። በርቱ፣ ተጫወቱ። አመሰግናለሁ። እኛም በመዓት አልቀናልና ተጫወቱ። እሺ ዘመኖቻችንም እንደ ወደ ሸረሪት ቤቱ ድር ተመልሼ ይሆናሉ። የዘመኖቻችንም ዕድሜ 70 ዓመት ቢበረታም 80 ዓመት ነው። ቢበዛ ድካምና መከራ ነው። ስንት ሰጠ? ከእኛ ቶሎ ያልፋልና ኧረ ሰጠ እንገሠጻለንና። የቁጣህን ጽናት 10 ማን ያውቃል? ሳንቲም። ከቁጣ ግርማ የተነሳ አለቁ። እሺ በልብ ጥበብን እንድንማር ቀኝህን በደንብ እንዲያዝ ተጫወቱ። እሺ ወገን። በደንብ አቤቱ ተጫውታችሁ ተመለስ፣ አጠራቅሙ እስከ መቼ ነው? እና ስለ መውጣቱ ባሪያዎች አይቀርም። አንድ ቀን ይወጣል። ተሟገት። ተስፋ በማለዳ አትቁረጥ። ምሕረትህ